አንድ ሰው የእውነት ጠንካራ የሚያደርገው ነገር ምንድነው? ብዙዎቻችን ጥንካሬ ሲባል ትልቅ ጡንቻ፣ የተከመረ ገንዘብ ወይም ከፍተኛ የስልጣን ማዕረግ ይመስለናል። ነገር ግን እውነታው ከዚህ ይለያል። ዓለማችን ላይ ብዙ ወንዶች አሉ። ነገር ግን ዓለማችን በእጅጉ የጠማት ጠንካራ ወንዶችን ነው። ጠንካራ ወንድ ማለት ስሜቱን መቆጣጠር የሚችል፣ ለድርጊቱ ኃላፊነት የሚወስድና በፈተና የሚጸና ነው። እነዚህ ጠንካራ የሚባሉ ሰዎች እንዲሆኑ አልተወለዱም። ደካማ ወንዶችም ቢሆን በተፈጥሮ ደካማ አይደሉም። ጥንካሬም ሆነ ድክመት በየቀኑ በምናደርጋቸው ትንንሽ ምርጫዎችና ልምዶች የሚገነቡ ናቸው። ዛሬ የምታደርጋቸው ትንንሽ ነገሮች ከ5 ዓመት በኋላ የምትሆነውን ሰው ይወስኑታል። ድርጊትህ ወይ ማንነትህን እየገነባው ወይ ደግሞ ቀስ በቀስ እየሰባበረው ይሄዳል። በዚህ ቪዲዮ ጠንካራ ወንድን ከደካማው የሚለዩ 10 ወሳኝ ልምዶችን በዝርዝር እናያለን። አንደኛ፣ ምቾትን አትላመድ። የሰው ልጅ አይምሮ በተፈጥሮ ምቾትን ይወዳል። ለስላሳ አልጋ፣ የሚጣፍጥ ምግብና አዝናኝ ቪዲዮዎች ላይ መውደቅ ይቀለዋል። በእርግጥ እረፍት ጠቃሚ ነገር ነው። ነገር ግን ምቾት ቋሚ የአኗኗር ዘይቤ ከሆነ አደገኛ ነገር ይፈጠራል። ችግርን የመቋቋም አቅም ይጠፋል። ደካማ ወንዶች ሕይወታቸውን የሚገነቡት ከትግል በመሸሽ ዙሪያ ነው። ጠንካራ ወንዶች ግን ምቾት ማጣትን እንደ ስልጠና ያዩታል። ለምሳሌ ሰውነቱ ደክሞት እያለ ጂም መሄድ፣ መተኛት እየፈለግ በማለዳ መነሳት፣ ወይም ደግሞ የመስራት ስሜት ሳይኖርህ ስራህን መስራት። እነዚህ ትንንሽ ትግሎች ናቸው ጥንካሬን የሚገነቡት። ሁለተኛ፣ ጥንካሬ በምቾት ውስጥ አይገኝም። ሁለተኛው፣ ኃላፊነት መውሰድ። ሁለት ሰዎች አንድ አይነት እድል ቢያመልጣቸው ደካማው ሰው ዓለም ፍትሃዊ አይደለችም፣ ሰዎች ጠልተውኝ ነው፣ እድል የለኝም እያለ ሌሎቹን ይወቅሳል። ወላጆቹን፣ አለቃውን ወይም አገሩን መውቀስ ለጊዜው ፎይታ ሊሰጠው ይችላል፣ ነገር ግን ህይወቱን አይቀይረውም። ጠንካራው ሰው ግን ይህ እንዳይሆን እኔ ምን ማስተካከል ነበረብኝ? ምንስ እማራለሁ ብሎ ራሱን ይጠይቃል። ኃላፊነት መውሰድ ማለት ሸክም ሳይሆን ስልጣን ነው። የህይወትን ውድቀት የራስህ እንደሆነ ስታምን ህይወትን የመቀየር ስልጣኑን በእጅህ ታደርጋለህ። ኃላፊነት መውሰድ ማለት ህይወትን የመቀየር ስልጣን በእጅህ ማድረግ ማለት ነው። ከሰው አድናቆት አትፈልግ። ደካማ ወንዶች ሁልጊዜ ሰውን አድናቆት ይፈልጋሉ። ሲሰሩ ወይ ሲናገሩ ምስጋና ካላገኙ ደስታቸው ይጠፋል። ደስታቸው በሰው እጅ ላይ ነው። ጠንካራ ወንዶች ግን ማንነታቸውን የሚገነቡት በሰው ጭብጨባ ላይ ሳይሆን በየቀኑ በሚያሳዩት እድገት ላይ ነው። ሰዎች ይውደዱኝ ብለው ከመጨነቅ ይልቅ ከትናንት ይልቅ ዛሬ ምን አዲስ ነገር ተማርኩ ብለው ራሳቸውን ይፈትሻሉ። የሰው አድናቆት ጊዜያዊ ነው፣ የውስጥ እድገት ግን ቋሚ ነው። አራተኛው፣ በስሜት ሳይሆን በስርዓት ተመራ። መነሳሳት ወይም ሞቲቬሽን ደስ የሚል ስሜት አለው፣ ነገር ግን ተለዋዋጭ ነው። አንዳንድ ቀን ዓለምን የምትገለብጥ ይመስልሃል፣ በሌላው ቀን ግን ከአልጋ መነሳት ይከብዳል። ደካማ ወንዶች የሚሰሩት ስሜታቸው ሲፈቅድላቸው ብቻ ነው። ጠንካራ ወንዶች ግን መነሳሳትን አይጠብቁም፣ ስርዓት ወይም ሲስተም ይገነባሉ። የየቀኑ የራሳቸው መርሃ ግብርና የማይታጠፍ ልምድ አላቸው። ስኬት የሚመጣው በስሜት ሳይሆን በቋሚነት ወይም በኮንሲስታንሲ ነው። ስሜት ቢኖርም ባይኖርም ስራህን መስራት ስትችል እውነተኛ ዲሲፕሊን ይኖርሃል። ስሜትህን ተቆጣጠር። ህይወት በውጥረትና በፈተና የተሞላች ናት። ደካማ ወንዶች ግፊት ሲበዛባቸው ይሰበራሉ። በንዴት ይጮሃሉ፣ ይደነግጣሉ ወይም ራሳቸውን አይቆጣጠሩ። በእንዲህ አይነት ስሜታዊነት የሚወሰኑ ውሳኔዎች ደግሞ ነገሩን ይበልጥ ያበላሹታል። ጠንካራ ሰዎች ግን ግፊት ሲኖር መረጋጋትን ይመርጣሉ። ንዴት ወይም ጭንቀት አይሰማቸውም ማለት አይደለም፣ ነገር ግን ስሜታቸው ድርጊታቸውን እንዲዘውሩ አይፈቅዱም። ማንኛውም ሰው በንዴት መጮህ ይችላል፣ ጥቂቶች ግን በንዴት ውስጥ ሆነው ዝም ማለት ይችላሉ። ይህ ራስን የመግዛት ብቃት፣ ህይወትን የመቆጣጠር ኃይል ይሰጣል። ሌላው፣ ጊዜህን ጠብቅ። ለወንድ ልጅ ከገንዘብ በላይ ውድ ነገሩ ጊዜው ነው። ገንዘብ ቢጠፋ ሊገኝ ይችላል፣ ጊዜ ግን አንዴ ካለፈ አይመለስም። ደካማ ወንዶች ስልካቸው ላይ በማያስፈልጉ ቪዲዮዎችና በከንቱ ወሬ ሰዓታቸውን ያጠፋሉ። ሳያውቁት ቀናት፣ ወራትና ዓመታት ያልፋሉ። ህይወታቸው ግን ባለበት እንደቆመ ነው። ጠንካራ ወንዶች ግን ጊዜያቸውን እንደ ትልቅ ሀብት ያዩታል። ማንኛውም ነገር ከማድረጋቸው በፊት ይህ ነገር ህይወቴን ወደፊት ያራምደዋል ብለው ይጠይቃሉ። ጊዜህን ስትቆጣጠር ህይወትህ በሌሎች ሰዎች ፍላጎት ሳይሆን በአንተ ዓላማ እንዲመራ ታደርጋለህ። ሰባተኛ፣ በዝምታ ስራ። ምናልባትም እንዲህ አይነት ሰው ታውቅ ይሆናል። ሁልጊዜ ስለ ትልቅ እቅዱ ያወራል፣ የሚጀምረውን ቢዝነስ ይተርካል፣ ሊሰራው ስላለው ስፖርት ይናገራል። ግን ከወራት በኋላ ስታዩ ምንም የተቀየረ ነገር የለም። ደካማ ወንዶች ስለ ስኬት ማውራት ብቻ ይወዳሉ። ጠንካራ ወንዶች ግን ወሬ ቀንሰው ስራ ላይ ያተኩራሉ። ሰዎች ውጤቱን እስኪያዩት ድረስ በዝምታ ይለፋሉ።
ተግባር ከንግግር በላይ ይጮሃል። ሺህ እቅድ ከማውራት አንዲት ትንሽ ተግባር መፈጸም ይበልጣል። ሌላው ከውድቀት ተማር። ማንም ሰው ውድቀትን አይወድም፣ ምክንያቱም ውድቀት ድክመታችንን ያሳያል። ደካማ ሰዎች ውድቀትን እንደማቆሚያ ያዩታል። አንድ ጊዜ ሲከስሩ ወይም ሲሳሳቱ እኔ ለዚህ አልሆንም ብለው ይተውታል። ጠንካራ ሰዎች ግን ውድቀትን እንደ መረጃ ይጠቀሙበታል። እያንዳንዱ ስህተት ምን መስተካከል እንዳለበት የሚያስተምር ትምህርት ቤት ነው። ጠንካራ ወንድ 100 ጊዜ ቢወድቅ 101ኛ ጊዜ የሚነሳው ቀድሞ ከነበረው ይበልጥ ጎብዞና ተምሮ ነው። ውድቀት የስኬት ተቃራኒ ሳይሆን የስኬት አካል ነው። 9ኛ የራስን መንገድ ፍጠር። ማህበረሰቡ ሁላችንም አንድ አይነት መንገድ እንድንከተል ይገፋፋናል። ተመሳሳይ ነገር አስቡ፣ ተመሳሳይ ስራ ስሩ ይለናል። ደካማ ወንዶች ደህንነት ስለሚሰማቸው ህዝቡ የሄደበትን መንገድ ብቻ ይከተላሉ። የሰውን ሐሳብ እንጂ የራሳቸውን አያምኑ። ጠንካራ ወንዶች ግን ይህ ህይወት እኔ የምፈልገው ነው ብሎ ለመጠየቅ ድፍረት አላቸው። የሰውን ሐሳብ ሳይሆን የራሳቸውን ህሊና ያዳምጣሉ። ዓላማ ከብዙሃኑ መንገድ ቢለይም እንኳን እውነት መሆኑን ካመንክበት በብቸኝነት ለመጓዝ አትፍራ። 10ኛው ራስህን መርምር። ይህ የመጨረሻው ልምድ በጣም ወሳኝና ብዙዎች የሚሸሹት ነው። ራስን በሐቀኝነት መመልከት ስህተትንና ድክመትን ስለሚያሳይ ያስፈራል። ደካማ ወንዶች ድክመታቸውን ላለማየት ሁልጊዜ ራሳቸውን በትርፍ ነገሮች ያጠምዳሉ። ስልክ፣ ጌም ወይም ወሬ ላይ ናቸው። ጠንካራ ሰው ግን ብቻውን ሆኖ የት ነው እየተሳሳትኩ ያለሁት? የትኛው ልማዴ ነው ወደ ኋላ ያስቀረኝ ብሎ ራሱን ይጠይቃል። ለውጥ የሚጀምረው ራስን በማወቅ ነው። ድክመትህን ካላወቅ ልታስተካክለው አትችልም። ጥንካሬ በተፈጥሮ የሚገኝ ስጦታ ሳይሆን በየቀኑ በምታደርገው ምርጫ የሚገነባ ውጤት ነው። ጠንካራ ወንዶች ሁሉ ጉዟቸውን የጀመሩት አንተ ካለህበት ቦታ ነው። ልዩነቱ እነሱ በየቀኑ አንዲት ትንሽ ልምድን ለማስተካከል መወሰናቸው ነው። አሁን አንተ ልጠይቅህ፣ ከነዚህ 10 ነጥቦች ውስጥ በአንተ ላይ የሚታየው ወይም ይበልጥ ልታስተካክለው የሚገባ የትኛው ነው? ዛሬ የትኛውን ለመጀመር ወሰንክ? ይህ ቪዲዮ ከጠቀመህ ላይክ እና ሰብስክራይብ በማድረግ ቤተሰቡን። በቀጣይ ቪዲዮ እስከምንገናኝ ቻው።